ሰሞኑን ብንጸርቅም ባንጸርቅም አልተባለ። ብንጸርቅም ባንጸርቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸድቅም እንደሚባል ምንም ጥርጥር የለኝም። እውነቴን እኮ ነው የምነግራችሁ። አዚም ነው የኢትዮጵያ ሕዝብ ላይ የተደረገ አዚም። አዚም እንኳን ኦርቶዶክስ ሆንኩኝ ምንም ጥርጥር የለው። አዎ የኢትዮጵያ ሕዝብ ላይ አዚም ተደርጓል፣ ምንም ጥርጥር የለም። አዚመኛው የመጀመሪያው አንተ ነህ። ሰው ሳይሰራ ይከብራል ብለህ የሰራውን ሊያጠራቅም ያጠራቀመውን እንዲያንቀሳቀስበት የተዘጋጀውን የባንክ ቡክ ጸልየን ሚራክል እናመጣበታለን የሚል አዚም ሀገር ልጆቿ ሰርታ ተበድራም ይሁን ያመጣችውን ገንዘብ እሰልባለሁ የሚል አዚም ኦፖፕ የሃይላንድ ክዳን ውስጥ አድርጎ ውሃን በማማታት ወደ ደም ተቀየረ የሚል ሐሰተኛ ተአምር አዚም የክርስቶስን ቃል እሰብካለሁ በሚል በማጭበርበር በተወሰደ አዳራሽ ውስጥ ገንዘብ የሚታለብበት አዚም ከኢትዮጵያ ተነቅሎ መውጣት መቻል አለበት። ክርስትና ወደ መጽሐፍ ቅዱስ መምጣት አለበት። እንዴ መጽሐፍ ቅዱስንም እኮ የሰጠች አባስታ የሰጠች እሷ ናት። ተርጉማ አባ ገብረ ኪዳን ይህን ስላሉ ነው ያንጨረጨሩት። እንስማቸው እስቲ አባታችን። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን። ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንባል አሁን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትትሜሰ